ነገር አለ አይደለ ኤሌክትሮን ነው ፍሪ ኤሌክትሮን ነው የምትረግጠው ለምን ረግጣለው ትለኝ እንደሆነ አሁን በጣም አደገኛ የሆነው ሴላችን ያው የሚታወቅ ነው ወደ 37.2 ትሪሊየን ሴሎች እነዛ ሁሉ ያው ሴሉ ለግንኙነት በለው ለብዙ ነገር ኤሌክትሪክ ይጠቀማል ፕሮቶን ኤሌክትሮን ምናምን ይጠቀማል ጥሩ ነው ባላንስ አድርገን እንኖራለን አደጋው ግን ምን ሆኖ ተገኘ መሰለው ምን ተጠቀማቸው ስልኮች ዋይፋዩ ቴሌቪዥኑ ላፕቶፕ ሁሉም ነገር እነሱ ደግሞ ወደ አትሞስፌር ምንድነው የሚለቁት ፖዚቲቭ ፕሮቶን ነው የሚለቁት በጣም ለዚህ እኮ ነው ሰው ዲዚ የሚሆነው በቃ ድንዝስ ይላል በቃ ተፈዛለ ምን ሆነ ማለት ነው በጣም ባላንስ አድርጎ የኖረውን ሰውነትህን ኤክሰስ ፕሮቶን ይከትባል ያ ፕሮቶን ሲገባ ምንድነው የምትሆነው በቃ ኤሌክትሮንህን ዶሚኔት ያደርግና ኢምባላንስ ይፈጥራል በቃ ያ ጭንቀቱ ድብርቱ ብዙ በሽታዎች ይዞብህ ይመጣል ያኮ ሲገባ ዲኤንኤ ይጎዳል እኮ ያልተረጋጉ ሞለኪውሎች ይፈጥራል ሰውነት በቃ ስትራክቸሩ እንደውም አንድ ጥናት ሳይ ብለድ ሴሎችን ነው መሬት ሳይረግጥ ሰው ያነሱታልና በጣም የተዘበራረቀ ነበር ረግጦ 10 ደቂቃ 20 ደቂቃ ሳር ላይ አፈር ላይ ከሄደ በኋላ ሲያነሱት ስትራክቸሩ ትክክል ነበር ብዙ ህመሞች እያጠቁን የመጡት ከዚህ የተነሳ ነው እግዚአብሔር የሰጠን ትልቁ ኃይል መሬት ናት በቃ ፍሪ ኤሌክትሮን ነው ሶ በባዶ እግር ስትቆም በሾም በሾም እግዚአብሔር የሰጠንን የተፈጥሯዊ ጸጋ ካለመጠቀም እኛ ስልጣኔ ይመስለናል አንድ ሊቅ አለ ዮሐንስ አፈወርቅ ነው እግዚአብሔር ይላል ለሰዎች 3 ሀብት ሰጠ ይላል አንደኛው ፀሐይ ነው ሁለተኛው አየር ነው ሶስተኛው መሬት ናት ፀሐይና አየር አለ በእግዚአብሔር እጅ ስለተያዙ ሁሉም እኩል ሞቆ እኩል ተንፍሶ ይኖራል መሬት ግን በስግብግብ ሰዎች እጅ ስለወደቀች ይህ ሁሉ ትርምስ ተፈጠረ በቃኝ የማይሉ ሰዎች እጅ ነው የወደቀችው ምድራችን አሁን ግን ያም ቢሆን ይሄ ሁሉ የሚመጣው ጉዳይ እንዳይገለን ፍሪ ኤሌክትሮን መሬት እርጋታ ትሰጣለች ገበሬዎችን ተመልከታቸው ጡንቻ መገጣጠሚያ ጥሩ ቅርጽ ይሰጣል ስለዚህ ቢያንስ ሰዎች ብዙ ነገሮች አሉ በሽታዎች አሉ ጀስት መሬት ላይ በመተኛት ራሱ ፍሪ ኤሌክትሮን ልታገኝና ልታጠፋቸው የምትችላቸው ነገሮች አሉ ግን ሰዎች ያው ሁልጊዜ በተጅቡን ያለ ነገር ጥሩ ይመስላቸዋልና ይሄን መጠቀም በጣም ሞኝነትና ዋላቀር ይመስላቸዋል ይሄም ያው ጥንታዊውንም ዕውቀት ሳይንሱንም ካለማወቅ የሚመነጭ ነው ይሄ አንደኛውና ወሳኝ ነገር ነው ሁለተኛው ኃይለ ምድር ለማግኘት ከፈለክ በተፈጥሮ ቦታዎች ላይ ጊዜህን ማሳለፍ ግድ ነው እዛ ቦታ ላይ ማዘውተር ብትችል የምድርን ኃይል በጣም ወደ ውስጥ የሚገባው በጣም ጠንካራ ነው የምትሆነው የደም ዝውውር ጤናማ ነው እንቅልፍ ጥሩ ታገኛለህ ብዙ አመትም ልትኖር ትችላለህ ስለዚህ ለራስህ ስትል ነው ለምሳሌ ግን ስትራመድ ነው ብዙ ጊዜ ጫካ ውስጥ መሄድ ደስ ይለኛል ግን ሲሄድ ዝም ብዬ አልሄድም አሁን ብዙ ሰዎች ጫካ ውስጥ ሲሄዱ ሲዘዋወሩ አያለው ትዝብት ነው እነሱ የሚመስላቸው ብዙ ከመሄድ የተነሳ ጤና የሚያገኙ ያ ጉዳይ አይደለም ብዙ ስለተራመድኩ ብዙ ጂም ስለሰራ አይደለም በጣም እንትኑ ማወቅ ያስፈልጋል ለምሳሌ ፉልሙን ከጤንነት ጋር ያላትን ጉዳይ ካወቅ ፉልሙን ላይ ጂም አትሰራም ልበ በሽተኛ መሆን የለብህም ስለዚህ ጥበብ ያስፈልጋል ነው ዋናው እና አንደኛ አይንስ ምን እያየ ነው በጣም የሚጨንቀኝ ቤት ውስጥ መቀመጥ ነው እኔ ግድግዳ ነው ማየ ባህር ዳርቻ ጫፉን ጫካው ስትሄድ ረጅም ነገር ሳይ በቃ ብዙ ሰላም አገኛለሁ ቀና ስል ከዋክብት ሌላ ዓለም ነው ርቀት ነው የምታየው ርቀት ምጥቀት ጥልቀት ምናምን ታያለህ ሶ አይንህ ይሰራል አሁን የምድርን ኤነርጂ ለማግኘት ሁለተኛ ድምጽ ቅጠሉ ሲል ለምሳሌ ቤተክርስቲያን ስትሄድ ከላይ ሻኩራው ለምሳሌ ማህሌት ስንቆም ቅኔ ክፍል አለና ቅኔ አንድ ሰው ቅኔ ይናገራል ከዛ በኋላ ጸናጽሉ በጣም ነው የሚንኳሽ ምንድነው ቅኔውን የማስታወስና የመስማት አቅምህን ነው የሚጨምረው በጣም በዛ ድምጽ ውስጥ ያን ነገር አንደርስታንድ እዛ ጣኑ አፍንጫ ይገባ ስለዚህ ስሜት ሕዋሳቱ ሁሉ ይሳባል ነው በተመሳሳይ መልኩ ደንም ተራራም ባህር ዳርቻ ወዘተርፈ ብትሄድ ይሄን ከማሰብ ጋር መሆን አለበት ሲያሬድን ተመልከተው ዛፍ ስር መቀመጥ አይደለም ዛፍ ስር ተቀምጦ ተመልከት የትሏል እንዴት አይነት ተመስጧዊ እይታ እንደሆነ ተመልከት ኒውተን እስበት ህግ ሲያገኝ እኮ አፕል ወደቀ እንዴ ለምን አፕል ወደ ላይ አልሄደ መገንዘብ ማለት ነው ስለዚህ
እዚህ አይነት ቦታዎች ስትሄድ እግዚአብሔር ለምን እነዚህን ፈጠራቸው የሚለውን ነገር በአይነ አይተ በአፍንጫ አሽትተ በጆሮ ሰምተ ማወቅ አለብህ። ይህ በጣም በጣም ወሳኝ ነው። ለምሳሌ እጽዋት ባሉበት ቦታ ሂድ። እኔ ሲሄድ ማደርገውን ነው። በእጽዋት ውስጥ ሮዳስ ነው ያለው፣ በደንብ አየዋለሁ። ለምን እኔን ይወክላል። ምሳሌነቱን በደንብ ጠንቅቄ ስለማቅ። ለምሳሌ እኔ እና እሱ የሚያመሳስልን ነገር አለ። አንዱን ወክለኝ በለው። ለምሳሌ ገበሬ ዘር ይዛል፣ መሬት ውስጥ ይጥላል። ዛፉ ሲበቅል ማለት ነው። ዘሩ የተወሰነ ቀን ቆይቶ ይበቀል አይደል? ከበቀለስ በኋላ አደገ። ካደገስ በኋላ አበበ፣ አፈራ። ከዛስ ደረቀ፣ ረገፈ፣ ተቆረጠ፣ ጎተራ ገባ። እንደገና በአመቱ ተዘራ ነው። የኔም ፓተርን ነው የሚከተለው። ገበሬ ዘርን መሬት ላይ እንደሚጥል ከአባት ዘር ወደ እናት ማህፀን ተላኩ። ምድር እናት ናት ብለን ዘሩ ጥቂት ቀን እንደሚቆይ እኔም 9 ወር ከ5 ቀን እናቴ ማህፀን ውስጥ ቆየሁ። ያ ዘር እንደሚበቅል ተወለድኩ፣ እንደሚያድግ አደግኩ፣ እንደሚያብብ ወጣት ሆንኩ። እንደማፍራት ደግሞ ወይም ሚስት አግብተ ባል ሚስት አግብቶ ሰዎች ቤት ንብረት ልጆችን ያፈራሉ። እንደ መድረቅ ያረጃል፣ እንደ መርገፍ ይሞታል፣ ጎተራ ውስጥ እንደመግባት ይቀበራል፣ እንደገና ተዘርቶ እንደመብቀል ከሞት ይነሳል። ሰው ፓተርኑን ታየዋለ ማለት ነው። ዝም ብለህ ዛፍ ውስጥ መሄድ ሳይሆን እያንዳንዱ ነገርህን ይወክላል። ለምሳሌ ስር ዛፍ ጋር ሲሄድ ወይም ስጎበኝ በቃ አንተን ታየዋለ። ስር አለ፣ ግንድ አለ፣ ቅርንጫፍ አለ። ባጭሩ ስታይ ስሩ ምንድን ነው? ቤተሰብ ነው፣ ትውልድ ነው፣ ማንነት ነው። ከዛ በኋላ ግንድ አለ፣ አንተ ነህ። አንተ ደግሞ የምታስገኛቸው ቅርንጫፍ አሉ፣ ቤተሰቦች ናቸው። ስር ያልተሸከመው ግንድ ያልተሸከመው ቅርንጫፍ የለ። ስለዚህ በኋላ አንተ ያለ ከአንተ ቀጥሎ ያለውን ትውልድ ትመለከታለህ። በዚህ ደረጃ ሆነ ስትጓዝ የማታገኘው ነገር ምን አለ? እንደውም በእኛ ትምህርት ምን ይባላል? ምጽላልና ምስካይና ይባላሉ። እጽዋት ምጽላል መጠለያ፣ ምስካይ መጠጊያ ማለት ነው። ጊቭ ኤንድ ቴክ ነው። ለምሳሌ ሰዎች ዛፍን ይጠብቃሉ አይደል? ዛፎችን እንከባከባለን፣ ተክላለን። ዛፎች ስለኛ ኦክሲጅን ይሰጡናል። ብቻህን ያለመኖርን ለሰው መኖር መቻልን። እንደውም ቅዱስ ያሬድ ምን ይላል? እንተ በምድር ስራዊሃ ወበሰማይ አይጹቂሃ ይላል። ስለ ሕያው ዛፍ ሲናገር ስሮቿ በምድር ቅርንጫፎቿ ወደ ላይ ናቸው። አሁን ተመልከት፣ ጫካ ውስጥ እየሄድክ ነው። በደንብ ዛፉን ተመልከተው። ስሩ ምድር ላይ ነው፣ ቅርንጫፎቹ ላይ ነው። ስር ማለት ምድር በማንነት ነው። በዚህ ዓለም ስትኖር ትበላለ፣ ትጠጣለ፣ ትተኛለ፣ ትነሳለ፣ ወዘተርፈ። ወግ አለ፣ ባህል አለ፣ ስርዓት አለ፣ ወዘተርፈ። ግን ዛፉ ስሩ ብቻ ተቀብሮ አልቀረም። ቅርንጫፎቹ ደግሞ ፀሐይንና አየርን ይፈልጋሉ። ሰው መንፈሳዊ ነገር መኖር አለበት። ዝም ብለህ ምድር ላይ ተቸክለ ልብላ፣ ልጠጣ፣ ቤት ልስራ ሳይሆን ደግሞ አምላክን መሻት እንደ ቅርንጫፉ ማለት ነው። እና በዛ ሁሉ ውስጥ ስትመላለስ ይሄን ሁሉ ነገር የምድርን ኃይል በአግባቡ ታገኛለህ። ሁለተኛው ነው። ሶስተኛው ብናደርገው ብዬ የምመክረው መሬት ላይ መቀመጥ፣ መተኛት። ግን ምንድን ነው? ዝም ብለህ መተኛት አይደለም። ፍሪ ኤሌክትሮን ታገኝ ትችላለህ። ከፍሪ ኤሌክትሮን በዘለለ መልኩ እኔ ማደርገው ለምሳሌ መሬት ላይ ተቀምጠ ማለት ነው። ሁሌ ወንበር ላይ ሶፋ ላይ አይደለም። ቁጭ ብለህ የፀሐይን መግባትና መጥለቅ በዛ ውስጥ አንተን ታያለህ። እንደ መውጣቷ መውለድ ይታሰብሃል። ህዋ ላይ እንደመኖሯ ምድር ላይ መኖር፣ እንደ ማብራቷ ማጌጥ፣ እንደ መጥለቋ መሞት፣ እንደገና እንደ መውጣቷ ተኛት። ሌላው ደግሞ ከፈለክ ደግሞ እንደኔ ከዋክብት ላይ ካለህ ደግሞ ለጥ ብለህ መሬት ፊልድ ላይ እኔ በጣም የምደሰትበት አንዱ እንትን ብችል ጥሩ ቦታ ካገኘው ተኛና ከዋክብትን በቃ ዞዲያኮች አሉ፣ ኮንስቴሌሽንስ አሉ፣ ፕላኔትስ አሉ እና እግዚአብሔርን በቃ ገናንነት። ለምንድነው ይሄን የምናደርገው? እንደ እንስሳ 4 እግር አልሰጠንም። እነሱ መሬት ብቻ እያዩ ነው የሚኖሩት። ሰው ግን ቀና ብሎ ሰማዩን ግርማውን እንዲያያል እና ሰው እንዴት መሬት እያየ ወደ መሬት ይገባል? ያማስ እንስሳ መሬት እያየ ወደ መሬት ነው። ግን አልተፈቀደልና ተኝተህም ቢሆን አርያሙን መመልከት፣ ያንን ማንበብ እኮ ነው። እንደ ሰብአ ሰገል ማየት። ኦሪዮንን ስታየው በጣም ኃይለኛ ነው። ሰይፉን መዞ ይታይሃል። ሊፕ ውስጥ እንቸሏን ረግጦ ይታይሃል። ሳይረስ እያበላች ውሻው ይከተለዋል። ወደዛ ቀና ብለህ ስትመለከት ካሲዮፒያ ተቀምጣ ታያለ። አንድሮሜዳ ታስራ ታያለ። ሴተስ ሊበላት ታያለ። ወደዚህ ደግሞ ስትመጣ ታውረስ አለ። በጣም ብዙ ነው እኮ። በጣም ሆሆ እኮ ልዩ ዓለም ነው። ምንድን ነው ያሰ መሬት ላይ ተኝተህ ሰማይን ማየት። መጨረሻ ምነግረው የተፈጥሮ ነገሮችን መንካት።
መዳሰስ። ለምሳሌ ድንጋዮች፣ የዛፍ ቅጠሎች፣ ቅርፊቶች፣ ግንዶች ወዘተርፈ ትነካለህ። ግን እነዚህ ነገሮች ቀላል አይደሉም። በሃይማኖት መጻሕፍት ላይ ብንመለከት ለምሳሌ በቅዱስ መጽሐፍ ላይ ያዕቆብ ድንጋይ ተንተርሶ ተኝቷል ዘፍጥረት 28 ላይ እና ድንጋይ ተንተርሶ ግን የወርቅ መሰላል ከምድር እስከ ሰማይ ተተክሎ መላእክት ይወጣሉ ይወርዳሉ፣ ዙፋን አለ፣ እግዚአብሔር ላዩ ላይ አለና እቺ የሰማይ ደጅ ናት ይላል። ለምሳሌ እንደዚህ አይነት ድንጋይ ሊቃውንት ምን ይሉታል? ቤተ ብርሃን የሚባል ስያሜ ያለው፣ ርዕዮተ ብርሃን ብርሃንን ማየት፣ እብነ ራእይ ወይም የራእይ ድንጋይ የሚሉት አለ፣ ሆተ ሰማይ የሰማይ ደጅ እንደማለት ነው። ቤባንያ ይሉታል። ሲገልጹት እንደ 4 ማዕዘን ነው። ዘይት የፈሰሰበት ይመስላል። 3 ድቡልቡል ነገሮች ብሶች አሉት፣ ቀያይ ናቸው እና እነዚህ ነገሮች በጣም እንደ ፖርታል ሌላውን ዓለም ያሳያሉ ነው። ያዕቆብ መንፈሳዊ ነው፣ ይሄ ደግሞ ሌላ ነው። ግን እነዚህ ክቡራት የከበሩ ድንጋዮች ጄምስቶንስ በጣም ኃይል አላቸው ነው እና እንደውም ይሄ ህብረ አይባን የእነዚህን ድንጋዮች የጻፉበት የኢትዮጵያ ሊቃውንት አንድ ምን ይላል ከማስታወስ ወደኋላ ለምሳሌ ግሁሳን ህቡዓን የሚባሉ አሉ። ስውር ዓለም የተሰወሩ ብቃት ዓለም ውስጥ የደረሱ ውሰት ውስጥ የደረሱ ለወደዱት ሰው ይሄንን ይሰጡታል። ምሳሌ ይሰጡታል እና ረቂቁን ዓለም እንዲያይበት አይነት ነው ይላል። እንግዲህ መጽሐፉ ነው። ስትነካውና ስትዳስሰው ግን ዝም ብለህ መንካትና መዳሰስ አይደለም። ለምሳሌ እኔ አሁን ግንድ መንካት ግንድ ዝም ብሎ አትነካውም፣ ግን ግንዱን ተመልከተው። በስርና በቅርንጫፍ መካከል ያለ እኮ ነው አይደል? ሰው ግንዱን ስትነካው ሚዛናዊነትን እኮ ነው የሚወክለው አይደል? በምድራዊነትና በሰማያዊነት መካከል ያለ ጥንካሬ ማሰብ አለብን። ዝም ብለህ እንደ እንትን አይደለም። ሌላው የአትክልት ስራ መስራት ብችል በተመሳሳይ መልኩ ለምሳሌ በጣም የሚንቀለቀሉ ህፃናት አትክልት ስራ ብታሰራቸው እርግጥ ነው የሚሉት። በቃ አለቀ። ከመሬት አይልክ ኤክሰስ የሆነውን ለምሳሌ እግዚአብሔር አዳምን ገነትን ያበጃትና ይጠብቃት ዘንድ አኖረው ነው የሚለው። ማበጀት ምንድን ነው? መጠበቅ ምንድን ነው? መጠበቅ አለብህ። ማበጀት መቻል አለ። ይህ የተሰጠህ አደራ ነው። ስትቆፍር፣ ስትተክል፣ እንዲህ ስታደርግ፣ ስታጠጣ ይህን ሁሉ እያሰብክ መሆን አለበት። ዝም ብለህ ለምሳሌ ጭቃ እና ልጆችን በዛ ደረጃ ማሳለፍም ጥሩ ነው። በጣም እኔ ባህር ማዶ ስሄድ እገረማለሁ። ብዙ የባህር ዳርቻዎች ብዙ የዓለም ውቅያኖሶችን አይቻለሁ። ብዙ ሀገር ነው የሄድኩት፣ 16 በላይ። እነዛ ውስጥ ብዙ ተፈጥሮ አይቻለሁ እና በጣም የሚያስደንቁን ፈረንጆቹ ልጆቻቸውን ወደ ባህር ዳርቻ ይዘው ይሄዳሉ። ከዛ አሸዋ ሞልቷል። የኤሊ ቅርጽ ሲሰሩ ምን ሲሰሩ ልጆቻቸውን እናያለን። በጣም ነው የምደነቀው። ምንም ይሁን ምን አውቀውም ቢሆን ባያውቁ ጠቅመዋቸዋል። አንዳንዱ እኮ አለ ትልቅ አይፓድ ሰጥቶ እንዳያለቅሱ እያሉ ልጆቹ ሱሱስ ገብተዋል። አንተ አሁን ህፃን ሱሱስ ሲገባ በሞባይል ምድሩ ጋር ተፈጥሮ ጋር ከማገናኘት ይልቅ ኤክሰስ የሆነ ዌቭ በዛ ህፃን ውስጥ ከተህበት ብዙ ህፃናት መናገር አይችሉም። ባህር ማዶ ሳያቸው ኮሚኒኬሽን የለማ ምንም የለም። ያው አይናቸው ነው ብቻ። እናት መሬት እግዚአብሔር በዚህ መልኩ ስሯታል፣ ሰጥቷታል። እኛ ደግሞ ያን ጸጋ እንቋደሳለን።